የመካከለኛው ምስራቅ ቀውስ ሙሉ በሙሉ ወደ ለየለት ወታደራዊ ግጭት ተሸጋግሯል። የአሜሪካ ማዕከላዊ እዝ ሴንቶኮም አሁን በሰጠው በአስቸኳይ መግለጫ የአሜሪካ ጦር ኃይሎች በኢራን ስልታዊና እጅግ ወሳኝ በሆነው የቻምበር ወደብ ላይ መጠነ ሰፊ ወታደራዊ ጥቃት መፈጸማቸውን አረጋግጧል። በኦማን ባህር ሰላጤ ላይ በሚገኘው በዚህ ስልታዊ የወደብ ተቋም ላይ በደረሰው ድንገተኛ ጥቃት በርካታ ወታደራዊ ይዞታዎች መውደማቸው እየተነገረ ነው። ይህ በታሪክ ታይቶ የማይታወቅ ቀጥተኛ ጥቃት የተፈጸመው ቴህራን አዲሱ የሚሳኤል ዘመን ስትል የጠራችው እጅግ ዘመናዊ የረጅም ርቀት ሚሳኤል ስርዓት ይፋ ካደረገችና ዶናልድ ትራምፕን ጨምሮ 8 የዓለም መሪዎች የሚገኙበት ምስጢራዊ የበቀል ዝርዝር ካወጣች ከጥቂት ሰዓታት በኋላ ነው። መላው ዓለም አቀፍ የንግድ መስመርና የሀያላን ሀገራት መሪዎች በአሁኑ ሰዓት ላይ በከፍተኛ ድንጋጤና ወታደራዊ ዝግጁነት ውስጥ ይገኛል። ለመሆኑ የአሜሪካው ማዕከላዊ እዝ ሴንቶኮም በቻምበር ወደብ ላይ ስለሰነዘረው ጥቃት የሰጠው ይፋዊ ምክንያት ምንድነው? የኢራን መከላከያ ሚኒስቴር አሜሪካን በምን ከባድ ወንጀል እየከሰሰች ነው? ሲኤንኤን ይፋ ያደረገው የኢራን የበቀል ዝርዝርና አዲሱ የሚሳኤል ስርዓት ከአሜሪካው ቀጥተኛ ጥቃት ጋር እንዴት ይያያዛል? የዋይት ሃውስና የእስራኤል ጦር ካቢኔስ ምን አይነት አስቸኳይ ትዕዛዝ ተላለፉ? ዛሬ የወጡትን እነዚህንና ዓለም አቀፍ ወታደራዊ ሪፖርቶችን መነሻ በማድረግ ይህንን ታላቅ ወታደራዊ ፍንዳታና የመሪዎችን ቀጥተኛ የጦርነት ውሳኔ በጥልቀት እንተነትናለን። ሰላም ጤና ይስጥልኝ፣ እንደምንቆያችሁ ውድ የብርሃን ኒውስ ቤተሰቦች፣ በዓለም ዙሪያ ያሉ እጅግ ትኩስ ታማኝና ገብጋቢ መረጃዎችን በፍጥነት ወደ እናንተ የምናደርስበት የብርሃን ኒውስ ቻናላችን ይህ ነው። ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እያልን ይህ ቪዲዮ ደግሞ ለብዙዎች እንዲደርስ አሁኑኑ ላይክ በማድረግ ጀምሩ እያልኩ ቀጥታ ወደ ዝርዝር መረጃዎቹ የምወስዳችሁ ይሆናል። እስከ መጨረሻው ድረስ አብራችሁኝ ቆዩ። በአሜሪካና በኢራን መካከል ያለው ፍጥጫ ወደ ቀጥተኛ ጦርነት ተቀይሯል። የአሜሪካ ማዕከላዊ እዝ ሴንቶኮም ባወጣው ይፋዊ መግለጫ መሰረት የአሜሪካ ጦር በኢራን ቻምበር ወደብ ላይ ያደረሰው ጥቃት ሙሉ በሙሉ ያነጣጠረው በወታደራዊ ኢላማዎች ላይ ብቻ መሆኑን አስታውቋል። ሴንቶኮም አክሎም ቴህራን በተደጋጋሚ ሲቪሎችን ኢላማ እያደረገች ነው ሲል በይፋ ከሷል። በኦማን ባህር ሰላጤ ላይ የሚገኘው ቻምበር ወደብ ለኢራን ወታደራዊ እንቅስቃሴና ለቀጠናው የንግድ ልውውጥ እጅግ ቁልፍ ቦታ ነው። አሁን የተሰነዘረው ጥቃት በወደቡ ስልታዊ ተቋማት ላይ ከባድ ጉዳት ያደረሰ ሲሆን ሁለቱም ወገኖች በመሬት ላይ ስላለው ሁኔታ ፍጹም እየተሳሳተና የሚጋጩ መረጃዎችን እያወጡ ይገኛሉ። የዓለም አቀፍ ፖለቲካ ተንታኞች እንደሚሉት ከሆነ ወታደራዊ እርምጃዎች በቀጠሉበትና ዲፕሎማሲያዊ ጥረቶች ውጥረቱን ማርገብ ባልቻሉበት በዚህ ሰዓት በመሬት ላይ ያለውን ትክክለኛ የጉዳት መጠን በተናጠል ማረጋገጥ እጅግ አስቸጋሪ ነው ይላሉ። ይህ የአሜሪካ ጥቃት ከመፈጸሙ ጥቂት ቀደም ብሎ ግን የኢራን የመከላከያ ሚኒስቴር በመላው ምዕራባውያን ላይ ትልቅ ድንጋጤ የፈጠረ ወታደራዊ ማሳያ አድርጎ ነበር። ታዋቂው የዜና ማሰራጫ ሲኤንኤን እንደዘገበው ከሆነ ቴህራን አዲሱ የሚሳኤል ዘመን ኒው ኤጅ ኦፍ ሚሳኤል ስትል የጠራችውና እጅግ ረጅም ርቀት መጓዝ የሚችለው ዘመናዊ የሚሳኤል ስርዓት በይፋ አስታውቃለች። የኢራን ወታደራዊ ባለስልጣናት ይህንን አዲስ ዝግጅት አስመልክተው ሲናገሩ ይህ አዲስ ስርዓት የሀገራችንን የመከላከል እና ጠላትን የማስፈራራት አቅም በከፍተኛ ሁኔታ የሚያሳድግ ነው ብለዋል። የአውሮፓና የአሜሪካ ወታደራዊ ተንታኞች እንደሚሉት ኢራን ይህንን የሚሳኤል ኃይል ይፋ ያደረገችው በቀጠናው ወታደራዊ እንቅስቃሴ በከፍተኛ ሁኔታ በጨመረበት ወቅት መሆኑ ሀገሪቱ ለአንድ ትልቅ ጦርነት ዝግጁ መሆኑን ለማሳየት የፈለገችበት ስልት ነው ይላሉ። ምንም እንኳን የሚሳኤሉ ሙሉ ዝርዝር መረጃዎች በተናጠል ባረጋገጡም ይፋ መደረገው ግን የአሜሪካን የስለላ ድርጅትና ወታደራዊ መሪዎችን በከፍተኛ ጥንቃቄ ላይ ጥሏቸዋል። ይህ አዲስ የሚሳኤል ስርዓት ይፋ መደረጉ ታዲያ ከሌላኛው የሲኤንኤን አስደንጋጭ ሪፖርት ጋር በቀጥታ እየተያያዘ ነው። ሲኤንኤን ባወጣው መረጃ መሰረት ኢራን በአካባቢው ላይ ከባድ ወታደራዊ ግጭት ከተቀሰቀሰ በቀጥታ የበቀል እርምጃ የሚወስድባቸውና ኢላማ የማደርግባቸው የውጭ ሀገራት መሪዎች ዝርዝር ወይንም ሊስት ኦፍ ሪቬንጅ ለይታለች። በዚህ በኢራን የበቀል ዝርዝር ወይንም ሊስት ኦፍ ሪቬንጅ ውስጥ የተካተቱ መሪዎች የሚከተሉት ናቸው። ዶናልድ ትራምፕ የአሜሪካው ፕሬዝዳንት፣ ቤንጃሚን ኔታንያሁ የእስራኤል ጠቅላይ ሚኒስትር፣ ኪር ስታርመር የዩናይትድ ኪንግደም ጠቅላይ ሚኒስትር፣ ኢማኑኤል ማክሮን የፈረንሳይና ጆርጂዮ ሜሎኒና ሌሎችም፣ ፍሬድሪክ መርዝ፣ አንቶኒዮ አልባኒዝ እና የቀድሞ የዩናይትድ ኪንግደም ጠቅላይ ሚኒስትር ራሽ ሱናኪ ይገኙበታል። የኢራን ባለስልጣናት ምዕራባውያን መሪዎችን ለእስራኤል የሚሰጡትን የጦር መሳሪያና የገንዘብ ድጋፍ በአስቸኳይ ካላቆሙ የበቀል እርምጃው በቀጥታ ወደ መሪዎቻቸው እንደሚደርስ ያስጠነቅቁ ቆይተዋል። አሁን አሜሪካ በቻምበር ወደብ ላይ የፈጸመችው ጥቃት ደግሞ ይህንን የበቀል ዝርዝር ወደ ተግባር ሊገፋፋውና የዓለም አቀፍ የስለላ ድርጅቶችን ከፍተኛ ስራ ላይ ጥሏቸዋል። ይህንንም ተከትሎ የዋይት ሃውስ ብሔራዊ የደህንነት ምክር ቤትና የዶናልድ ትራምፕ የቅርብ አማካሪዎች አስቸኳይ ስብሰባ አድርገዋል። የአሜሪካ ባለስልጣናት በሰጡት መግለጫ የፕሬዝዳንቱን ደህንነት አደጋ ላይ የሚጥል ማናቸውም የቴህራን ሙከራ በከፍተኛ ወታደራዊ ኃይል ለመመከት ዝግጁ መሆናቸውን ገልጸዋል። ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በበኩላቸው እስራኤል በኢራን ላይ የምታደርገውን ወታደራዊ ጫና
አጠናክራ እንደምትቀጥል አስታውቋል። ነገር ግን በተባበሩት መንግስታት ድርጅት ዩኤንኤ እና በአውሮፓ ህብረት በኩል ያለው ስጋት እጅግ አይሏል። ግጭቱ ከአካባቢው ስጋት አልፎ ዓለም አቀፍ የባህር የንግድ መስመሮችን፣ የነዳጅ ገበያንና የዓለም አቀፍ ዲፕሎማሲ ግንኙነቱን ሙሉ በሙሉ አደጋ ላይ እየጣለ በመሆኑ መላው ዓለም በከፍተኛ ጭንቀት ውስጥ ሆኖ ሁኔታዎችን እየተከታተለ ይገኛል። አሜሪካ ማዕከላዊ እዝ ሴንቶኮም ጥቃትና የኢራን የበቀል ዝርዝር እንዲሁም አዲሱ የሚሳኤል ዘመን መካከለኛ ምስራቅን ወደ ምን አይነት የጥፋት አቅጣጫ የሚመሩት ይመስላችኋል? በጦርነት ወቅት የሚወጡ ወታደራዊ እዞች መግለጫዎችን ማመን ይቻላል ወይስ ገለልተኛ ምርመራ መደረግ አለበት? የእናንተን ሐሳብ አስተያየት በኮሜንት ስር ላይ አስፍሩልኝ። ለዚህ ቻናል አዲስ ከሆናችሁ ይህንን ቻናል ሰብስክራይብ ማድረግ እንዳይረሳ። በቀጣይ ቪዲዮ እስክንገናኝ ድረስ መልካም ቆይታ